ሱዳን በኢትዮጵያ ላይ ክስ ማሰማቷ ነው የተነገረው። ይህ ክስ ደግሞ ከባህር ዳር በተነሱ ድሮኖች ጥቃት ደርሶብናል የሚል ክስ ነው ያሰማቸው። እንደሚታወቀው በሱዳን ከፍተኛ እርስ በርስ ጦርነት እንዳለ ይታወቃል። በዛም ነው እንግዲህ በትናንትናው ዕለት በሱዳን ዋና ከተማ ካርቱም ሰሜናዊ ክፍል በሚገኙ የሲግናል ኮፕሪስ ጣቢያና በአምዱርማን በሚገኘው የአልማርኪያን ማሰልጠኛን ጨምሮ በርካታ ቦታዎች ናቸው ጥቃት የደረሰባቸው የተባለው። በዚህ ጥቃት ጉዳት መድረሱም ጭምር እንደዚሁ ይፋ ተደርጓል። በዚህ ጥቃት በርካታ ንብረት እንደወደመም ጭምር ተናግሯል። መግለጫም ሰጥታለች ሱዳን በዚህ ጉዳይ። ከዚህ ጋር በተገናኘም አዲስ አበባ የሚገኘውን ኤምባሲው ማለት ነው ጠርታ አነጋግራለች፣ ወይም ደግሞ ወደ ሱዳን እንዲመጡ ተደርገዋል ነው የተባለው። የሱዳን አምባሳደር ማለት ነው ያው እንዲያብራሩ ስለ ሁኔታው ማለት ነው። የተባበሩት አረብ ኤሚሬትስና ኢትዮጵያ ተሳትፎ ማድረጋቸውን በይፋ እናሳውቃለን ሲሉ ለዓለም አቀፉ ማህበረሰብ ይፋ አድርጋለች ሱዳን ማለት ነው። ከዚህ ጋር በተገናኘ ግን የአየር ክልላችንን ከአሁን በኋላ ለመጠበቅ ዝግጁ ነን፣ ይህንንም ጥቃት ደግሞ ምላሽ ለመስጠት በማንኛውም ሰዓት ምላሽ እንደምንሰጥ ማሳወቅ እንወዳለን ሲሉ ነው የገለጹት ማለት ነው። እንግዲህ በኢትዮጵያ መንግስት በኩል የሱዳን ተደጋጋሚ ክስ የሐሰት ውንጀላ ነው ሲል ቢያጣጥልም፣ ነገር ግን በሱዳን በኩል አሁንም ቢሆን እንግዲህ ክሷን እየገለጸች ነው የምትገኘው። ባለፈው እንደዚሁ በብሉ ናይል አካባቢ ጥቃት አደርሰው ከኢትዮጵያ ድሮን ተነስተው ጥቃት አደርሰውብኛል ብላ ነበር። በቤንሻንጉል ጉሙዝ የተነሳ ድሮን፣ አሁን ደግሞ ከባህር ዳር የተነሳ ድሮን ጥቃት አደርሰውብኛል ስትል መግለጿ የተነገረው።